ግንቦትና የኢህአዴግን ፖለቲካ ደግሞ እንዲንቃኘዋለን። በ1947 ግንቦት አንድ ቀን ኢትዮጵያን ለ21 ዓመት ያለረፍት ያስተዳደረው አቶ መለስ ዜናዊ አስረስ ወደዘች ምድር የመጡበት ቀን ነው። ሌላኛው የ1983ቷ ግንቦት 20 ደግሞ የአዲስ አበባ ጎዳና ጭምር ቁምጣ በለበሱና ጸጉራቸውን በነቀሱ ጠበንጃ አንጋቾች ተጥለቅልቃለች። የአብዮቱን ቤተ መንግስት የጠበቁ ታንክና መድፎች ቤተ መንግስቱን አጅበው ቆመዋል። ተኳሽ ግን የላቸውም። ኗሪው ሁሉ አዲስ ሆኖበት በሰልፍ የሚገቡ ቁምጣ ለባሽ ወታደሮችን ነፍስ ያወቀው እየጎመጀ ቁሞ ይመለከታቸዋል። ገና ልጅ የሆኑት ደግሞ ብስኩትና ኮቾሮ ፍለጋ ወደ ወዲህ ይሯሯጣሉ። ከቆመው ታንክ ሳይቀር እየገቡም ያሉ። ኢህአዴግም ከብዙ ተጋድሎ በኋላ ሲመኘው የነበረው ወንበር በጓሮ በር የገባበት የዛሬ 34 ዓመት በዕለተ ማክሰኞ ነበር። የዛሬ 34 ዓመቷ ግንቦት 23 ደግሞ አቶ መለስ ዜናዊ አስረስ ጠቅላይ ሚኒስትር አድርጋ የሾመች ቀን ናት። የ1987 የነበረችው ግንቦት ደግሞ ህገ መንግስቱ የተሻሻለበት በኢትዮጵያ የፖለቲካ ታሪክም የመጀመሪያው ምርጫ የተካሄደበት በዚህ ወር ነበር። ያ ከባዱና ብዙ ደም ያፈሰሰው የኢትዮ ኤርትራው ጦርነትም መነሻው በግንቦት ወር ነበር። በኢትዮጵያ ታሪክ የመጀመሪያውም የመጨረሻውም ህግና ስርዓትን የጠበቀ ምድር አንቀጥቅጥ ምርጫ የተካሄደ በፖለቲከኞች በኩል ደግሞ ከ1997 በፊትም ይሁን በኋላ የተደረገ ምርጫ የለም ሌላው ቅርጫ ነው የተባለለት ከባዱ የምርጫ ስርዓት ደግሞ ግንቦት 7